ጓደኞቼ እንዴት ናችሁ? ዛሬ የሚገርም እቃ ይዤላችሁ መጥቻለሁ። አብረን እናየዋለን። እውነት ለመናገር ሪቪው እንዳደርግላቸው ጠይቀውኝ ነው። በጣም ደስ ብሎኝ ነው እኔም የተቀበልኳቸው። ምክንያቱም ብዙዎቻችሁ ይሄን ነገር ያስፈልጋችኋል ብዬ ስላሰብኩኝ እኔም እግረ መንገዴን በጣም ስለፈለጉትኝ ማለት ነው። ለምንድን ነው ሌንሳ ይሄንን የመረጥሽው ብላችሁ ብትጠይቁኝ፣ አንደኛ ነገር ቦታ አይዝም፣ በጣም ቦታ አይዝም። ሁለተኛ ነገር ከፕራይሱ አንጻር ነው፣ በጣም ርካሽ ነው። ሶስተኛ ነገር ደግሞ ስታጸዱትም ብዙ አትቸገሩም። ነንስቲክ ነው፣ ቶሎ ነው ማጽዳት የምትችሉት፣ አይዝም ማለት ነው። እና ይሄንን አሁን ብረት ድስት ነው ብላችሁ ታምኑኛላችሁ። በጣም ደስ ያለኝ ደግሞ ክዳን አለው። ሰርታችሁ ከጨረሳችሁ በኋላ ፍሪጅ ውስጥ ማስቀመጥ ትችላላችሁ ማለት ነው። ኤጀታ የለውም። ኤጀታው ተነቃቃይ ስለሆነ ማለት ነው። ኩክ ስታደርጉ ኤጀታውን ታደርጋላችሁ፣ ስጨርሱ ደግሞ ኤጀታውን ታወልቁታላችሁ ማለት ነው። እና በጣም ነው የወደድኩት። ሁለት አይነት ክዳን ያለው፣ አንድ ፍሪጅ ውስጥ ለማስቀመጥ ይሆናቸዋል፣ አንድ ደግሞ ኩክ ስታደርጉ ማለት ነው። እና ሌላ በጣም ደስ ያለኝ ነገር ደግሞ ምንድን ነው፣ ኩክ ካደረጋችሁ በኋላ ላይክ ተጠቅማችሁ የቀረውን በሌላ እቃ መገልበጥ አይጠበቅባችሁ ማለት ነው። እራሱን ሆኖ መጠቀም ትችላላችሁ። ሌላ ክዳን አለላችሁ፣ ተቀያሪ ክዳን፣ በእሱ ክዳን ክድን አድርጋችሁ ፍሪጅ ውስጥ ታስቀምጣላችሁ ማለት ነው። እና ደግሞ ስታስቀምጡም ደግሞ ተደራራቢ ነው፣ ላይክ ስክትክትክት ነው የሚልላችሁ፣ ብዙ ቦታ አይፈጅም ማለት ነው። እና የተለያየ ምግብ ኩክ ማድረግ ትችላላችሁ። ቀይ ወጥ ነሽ፣ አልጫ ነሽ፣ ጎመን ነሽ፣ የፈለጋችሁትን ነገር ማለት ነው። ብቻ በብዙ አንጻር እኔ በጣም ነው የወደድኩትኝ። አይ ሃይሊ ሪከመንድ፣ በጣም ነው ሪከመንድ ማድረጋችሁ። ግዙት። በእውነት በጣም ነው ገዝታችሁ በጣም ነው የምትረኩት። ደስ ነው የሚላችሁ ማለት ነው። እኔ በበኩሌ በጣም ነው የወደድኩትኝ። ኢቭን ወጥ ማውጫ ራሱ መሆን ይችላል ማለት ነው። ሰርታችሁ ራሱ ከነ ድስቱ ማቅረብ ትችላላችሁ። ምክንያቱም ላይክ ድስት ራሱ አይመስልም። እዩት እስቲ እናንተ ራሳችሁ ፍረዱ። በእውነት ነው የምላችሁ። ላይክ በጣም ገላግሌ ነው። በቃ ብዙ እቃ ምናምን እንድትጠቀሙ አያደርጋችሁ ማለት ነው። እራሱን በራሱ ስንት ቦታ ትጠቀሙታላችሁ። ፍሪጅን ታስገቡታላችሁ፣ ኩክ ማድረግ ትችላላችሁ፣ ከነ ድስቱ ደግሞ ማቅረብም ትችላላችሁ ስትመገቡ ማለት ነውና በጣም ታይማችሁን በቃ ላይክ በጣም ነው መጠቀም የምትችሉት። እና ኤኒዌይ ሊንኩን አስቀምጥላችኋለሁ። ቀስት ነገር አስቀምጣለሁ። እሱ ቀስት ሊንኩን ነው የሚያሳያችሁ። ኦሬንጅ ምልክት ነች። ወዳችኋለሁ።